ጤና ይስጥልኝ የአካኮ ቤተሰቦች እንዴት ሰነበታችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ እንደተለመደው አንድ የምናወራው ርዕስ ይኖረናል። ይህ ርዕስ ምንድነው? እንግዲህ እንደምናውቀው ነጻነት ወርቅነህን የሳቁን ምንጭ የሳቁን ባለቤት ያጣነው እንግዲህ አንድ ወር አልፎናል። ይህ አስደንጋጭ ዜና ከሰማን ከአንድ ወር በኋላ ደግሞ ወዳጁ የሆነ አስናቀ የሚባል የነፂ የቅርብ ወዳጁ ነው ተብሎ ያው ሁላችንም በማህበራዊ ሚዲያ እንደምናውቀው ነፂ የቅርብ ወዳጁ ነው ብለን ነው የምናስበው የነበረው። አሁን ደግሞ እየሰማን ያለነው ነገር ምንድነው? ቤተሰቦቹ ወንድሞቹ እህቱ በመውጣት የእርቅ ማዕድ ሚዲያ ላይ እንደሰማነው ደስተኛ እንዳልሆኑ እየሰሙ ያሉት ነገር እየታየ ያለው ነገር በኮሚቴዎቹ የተዋቀረው ነገር በጣም እያስከፋቸው እንደሆነ እየተገፉ እንደሆነ በአንዳንድ ጉዳይ አስናቀም የነፂ የቅርብ ወዳጅ አይደለም ብለው ነው እነሱ የሚያምኑት። ምክንያቱም ነፂ እንደምናውቀው በጣም ታሞ ነበረ። የሆነ ጊዜ እንግዲህ ያው የሁላችን ቤት የገባ አንድ እንደ ቤተሰባችን አባል ነው የምናየው ነፂን እና ሀዘኑም ክርር ያለው ጥልቅም የሆነበት ዋናው ምክንያት ሁሉ ቤት ታስብ የሚወደድ ልጅ ነው። ነፂ በጣም ምርጥ ልጅ ማለት ነው እና ለዛ ነው ሁላችንንም ጎርቶን ያለፈው። እና ምንድነው? በታመመበት ሰዓት እኛም በስክሪን ስናየው እንደነበረው ፊቱ በጣም እየጠቆረ መጥቶ ነበር እና ታከመ። እንደውም የሆነ ሰዓት ላይ ደስ የማይል ዜና ይወራ ነበረ ነጻነት ሞተ ምናምን ሁሉ ተብሎ በአንዳንድ ማህበራዊ ሚዲያ ወጥቶ ነበር እና እሱ ድኖ ተሽሎት በስክሪን መልሰን አይተነዋል። የዛን ጊዜ ህክምና ላይ ስለነበረ ህክምናው ደግሞ ምንም አይነት አልኮል የሚባል ነገር እንደማይፈልግ በቆርኪ ክዳን እንኳን አልኮል ከጠጣ የተጠባበሱ ነገሮችን ከበላ ለጉበቱ መልካም እንዳልሆነ በሀኪም ተነግሮት ያንን ነገር በጣም ስትሪክት ሆኖ ጤናው ላይ ፎከስ አድርጎ ራሱን እንዲጠብቅ በሀኪም በጣም ተነግሮታል። እና ይሄን ነገር ቤተሰቦቹ ለጓደኞቹም በመንገር እባካችሁ በቃ መጠጥ እንዳይጠጣ በማለት ለ7 ለ8 ወር ራሱን ከእንደዚህ አይነት ነገር በጣም አርቆ በቃ ፊቱ ከለሩ ሁሉ ተቀይሮ ተስተካክሎለት ጤናውም እየተመለሰ ኦፕሬሽን ሊሆን የነበረ ታሪክ ተቀይሮ በመድሃኒት ብቻ እንደሚስተካከል ተነግሮት በጣም ደህና ሆኖ ነበር ነፂ። እና ይሄ በሽታ እየተባባሰበት የመጣው መልሶ ከጓደኞቹ ጋር በመገናኘት መጠጥ እየጠጣ ራሱን እንደጎዳ የቅርብ ጓደኛው ከሆነ ለምንድነው መጠጡን እንዲጠጣ ነው ሲገፋፉት የነበሩት እንጂ እንዳይጠጣ ሲገፋፉት አልነበረም። ምንም ያደረጉለት ነገር የለም። ዋጋ አልከፈሉም ለሱ። ብዙ ነገር እንግዲህ ለአስናቀ ብዙ ነገር እንደሆነለት ራሱ አስናቀ ሰይፉ ሾው ላይ ቀርቦ በጣም ብዙ ነገር ተናግሯል። ነፂ በጣም ብዙ ነገር እንዳደረገለት ለሱ ማለት ነው። እና ነፂዬ ግን ምንም ለራሱ አያውቅም ነበር እና ሰው በጣም ይወዳል። ብዙ ጊዜ እሱም እንደሚናገረው ከሰዎች ጋር ሲሆን ደስ ይለዋል ካለው ወደኋላ አይልም። እና ግን ለሱ የሚያስብለት ሰው እንዳልነበረው ሰው እንደሌለው ህመሙን የሚያባባሱት ጓደኞቹ እንደሆኑ ቅሬታቸውን አቅርበዋል። እንግዲህ በአስናቀ በኩል የተመለሰ ምላሽ ምንም ነገር የሰማነው ነገር የለም። ነፂዬ ግን በዚህ መልኩ ቤተሰቦቹን በቃ እንደተከፉ አሁን ደግሞ ሀዘናችንን በስነ ስርዓት እንድናዝን አልተደረግንም ምክንያቱም እየተገፋን ነው። የኔ ጉዳይ ነው ይሄ እኔ ነኝ ያዘንኩት ሁሉ በአደባባይ እንዳላቸው ባለቤቱም ደስተኛ እንዳልሆኑ ከባለቤቱ ጋራም ነፂ ከ4 አመት በፊት ጥሩ ግንኙነት እንደሌላቸው እንደተጣሉ ምናምን ይሄንን ሁሉ እህቱም እና ወንድሙም ገልጾልናል። እና አሁን በቃ በስሙ እየተለመነ ያለውን ነገር እንዲቆም እንፈልጋለን ነው እነሱ የሚሉት። ነፂ በስሙ የተሰበሰበ ብር አለ ያ 3 ሚሊዮን ብር ለሀውልቱ በጣም ይጠቅመናል እግዚአብሔር ይስጥልን ብለዋል። እና ከጎኑ የነበሩት መልካም ወዳጆች ነበሩት እነዛን መልካም ወዳጆች እንኳን እንድናመሰግን እድል አላገኘንም። በቃ የሚዲያውን ሽፋን በመያዝ የእሱን ሞት በመጠቀም ራሱን ፕሮሞት አድርጓል ነው በቃ ባጭሩ የነሱ እንትን እንጂ ስለ ነፂ ሞት አይደለም እየተጨነቀ ያለው የሚል ይዘት ያለው ንግግር ነው ያቀረቡት።
እንግዲህ ያኛው አካል ደግሞ የሚሰጠው ምላሽ ካለ ሰሞኑን እናየዋለን። ነጽዬ ነፍስ በሰላም ትረፍልን። ሁሌም ትናፍቀናለህ፣ እንወድሃለን፣ ነፍስ ይማርልን እንላለን። ሰላም ቆዩ።